የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምሰነበታችሁ። በቸርነቱ የጠበቀን ለዚች ዕለት ለዚች ሰዓት ያደረሰን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን እና ግብረ አውናን በእንግሊዘኛው ማስተርቤሽን ፍትወትን እያሰቡ አንድ ምናብ በህሊና በመከሰት ራስን ለማስደሰት የሚደረግ ልክ በጾታዊ ግንኙነት የሚገኘውን ደስታ በአካል አጋር ሳይኖር ለብቻ ያንን ደስታ ለማግኘት የሚደረግ ጥረት ነው ግብረ አውናን። ለታሪኩ መነሻ የሚሆነው የመጽሐፍ ቅዱስ ክፍል ግብረ አውናን ለምን ግብረ አውናን እንደተባለ ለማሳየትና ወደ ሌሎች ተያያዥ ነጥቦች ለመምጣት በኦሪት ዘፍጥረት ምዕራፍ 38 ከቁጥር 6 ጀምሮ ያለውን ታሪክ ማንበብ ጠቃሚ ነው። ይሁዳ ከያዕቆብ 12 ወንዶች ልጆች መካከል አንዱ ማለት ነው ልጆች ነበሩት እና ኤር፣ አውናንና ሴሎም የተባሉ 3 ልጆች ነበሩት። ከዚያ ለመጀመሪያ ልጁ ለኤር ትዕማር የምትባል ሴት አጨለት፣ አጋባው። ከዚያ ታሪኩ በመጽሐፍ ቅዱስ ውስጥ ምን እንዳጠፋ ምን እንደሰራ አይናገርም። ግን ኤር ክፉ ነበር። ክፉ ስለነበረ እግዚአብሔር ቀሰፈውና ሞተ ይላል ማለት ነው። ከዚያ በኋላ ሁለተኛው ደግሞ በትርጓሜ ግን ተጽፏል። የኤር ጥፋት ምን እንደሆነ አባቴ ሚስት አጥቶ ነው ወይ ትዕማርን የሚያጋባኝ? ትዕማር ዕብራዊት አይደለችም፣ እስራኤላዊ አይደለችም እና ካጋባኝ አይቀር ከዕብራውያን ከእስራኤላውያን ለምን አያጋባኝም ብሎ የማይደርስባት ሆነ ይላል። ትምህርት ሰጪ ስለሆነ ግን ጠቆም አድርጎ ማለፍ ጥሩ ነው እና የማይደርስባት ሆነ ማለት አብሯት አይተኛም፣ ከእሷ ጋር ግንኙነት አይፈጽምም። አግብቷታል፣ ሴቲቱ ባለባል ናት፣ ግን ፈቃዷን አይፈጽምላትም እና ሲሆን አላገባም ማለት ከደፈረ ከጎበዘ ይሄን ሐሳቡን ለአባቱ ነግሮ አላገባም አንድ ነገር ነው። ካገቡ በኋላ ግን ሰው መበደል ነው፣ ግፍ ነው፣ ፈቃዷን አለመፈጸም። ይቺ ሴት ፈቃዷን ሌላ አግብታ ልታገኘው ትችል ነበረ። ነገር ግን ባል የላትም እንዳይባል ሌላ እንዳያገባት አግብቷታል። ደግሞ ፈቃዷን አይፈጽምላትም እና ይሄ በተለይ ለባለ ትዳሮች በጣም ትልቅ ትምህርት ሰጪ ነጥብ ነው። ባልና ሚስት ሆነው ተብለው ካገቡ በኋላ በልዩ ልዩ ሁኔታ ከሚስታቸው የማይደርሱ ባሎች፣ ከባላቸው የማይደርሱ ሚስቶች አሉ። ማለት የባልን ፈቃድ በመኝታ በሩካቤ የሚስትን ፈቃድ በመኝታ በሩካቤ የማይፈጽሙ ማለት ነው። ይሄንን ሰው ከጥፋት አያዩ። ብዙ ጊዜ ቁጣውን ኩርፊያውን የሚገልጥበት ይሆናል። ሰበብ ምክንያት ያበዛሉ ባልና ሚስት። ሌሎች ችግሮች ካሉ እውነት ነው ችግሮች መፈታት አለባቸው። ግን አንድን ሰው አትበላም አትጠጣም እያሉ በዛ ልክ ማለት ነው እና በመሃል ያሉ የተፈጠሩ ችግሮች ከቅጣቱ ጋር ሲስተያዩ ቅጣቱ እጅግ በጣም የተጋነነ ቅጣት ነው። ስለዚህ ይህን ማድረግ አይቻልም ነው መጽሐፍ የሚነግረን። ስራው ክፉ ስለነበረ ቀሰፈው በቃ እና ሞተ። እንግዲህ ምን አይነት ኃጢአት ነው ማለት ነው ሰዎች በትዳራቸው ቢሰሩት?
እና በቃ ራስን መታዘብ ነው የሚያስፈልገው። የሚስትን የባልን ፈቃድ መፈጸም ያስፈልጋል። ርዕሳችን ስላልሆነ ወደዚህ ጠለቅ ብለን አንሄድም እንጂ በአዲስ ኪዳንም ለጸሎት ትተጉ ዘንድ እርስ በርሳችሁ ተስማምታችሁ ካልሆነ በስተቀር አትከላከሉ። ሚስት በራሷ ስልጣን ሰውነት ላይ ስጋ ላይ ስልጣን የላትም። ስልጣን ለባሏ ነው እና ባልም በራሱ ስጋ ሰውነት ላይ ስልጣን የለውም። ስልጣን ለሚስት ነው። ካገቡ በኋላ በሰውነቴ አዝበታለሁ፣ አትንካኝ አትንኪኝ ማለት አይቻልም ብሎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ ተናግሯል። ስለዚህ ሐሳባችንን በዚህ እንጠቅልለው። ይህ የመጀመሪያው ልጅ የይሁዳ መጀመሪያ ልጅ የኤር ጥፋት ነው። ያስቀሰፈውም ይሄ ነው። ስለዚህ እንዲህ ያለ መከላከል እንዳይኖር መጻሕፍት ያስተምሩናል ማለት ነው። ከዚያ በኋላ ኤር ተቀስፎ ከሞተ በኋላ ለትዕማር ይሁዳ ሁለተኛ ልጁን አውናንን አጋባ። ይሄ አንደኛ ይሁዳ የነበረበትን ዘመን ማሰብ ነው። ታሪኩን ስንተርክ ጥያቄ የሚፈጥሩ ነገሮች ሊኖሩ ስለሚችሉ እየመለሱ ለመሄድ ያህል ነው። ከርዕሱ ጋራ ምን አያያዘው ልትሉ ትችላላችሁ፣ ግን ዞሮ ትምህርት ነው እና ዘመኑ የሕገ ልቡና ዘመን ነው። የኦሪት ሕግ እንኳን አልተሰጠም። ስለዚህ ይሁዳ ኤር ልጁ ዘር ሳይተካ ልጅ ሳይወልድ ስለሞተ መታሰቢያው ተረስቶ እንዳይቀር ወንድሙ ያግባትና ዘር ይተካ። ልጅ ቢወልድ የወለደው ልጅ በሞተው ወንድሙ ስም ይጠራል። ስለዚህ ይሄ ታናሽ ወንድም የሞተው ታላቅ ወንድሙን ሚስት ወርሶ አገባ እና ዋርሳ ይባላል ማለት ነው። ይሄም በሐዲስ ኪዳን ትምህርት የሚፈቀድ አይደለም እና ነገር ግን በዘመኑ አላስወቀሰም ነው እና ስለዚህ አውናን ትዕማርን አገባ። አግባ ሲባል ፈቃደኛው ነው አገባት ማለት ነው እና ከዚያ ምን አደረገ? አብሯት ይተኛል። የሚጠበቅበት ዘር ሰጥቶ ልጅ ወልዶ የተወለደውን ልጅ በወንድሙ ስም ማስጠራት ነው። እሱ ግን እኔ ልጅ ወልጄ በወንድሜ የሚጠራው ለምንድን ነው ብሎ በክፋት ለወንድሙ ዘር ማቆምን መታሰቢያ መትከልን አልወደደም እና ከዚያ በኋላ ከትዕማር ጋራ ሚስቴ ብሎ አብሯት ይተኛል። ፈቃዱን ይፈጽማል፣ ደስታውን ያገኛል። ነገር ግን ዘሩን አያቀብልም። ዘሩን ከማዕፀን በአፋ አውጥቶ ያፈሳል። ከዛ እሷ አትጸንስም ማለት ነው። ዘር ሳያቆም ቀረ። እግዚአብሔር ስለዚህ ክፉ ስራው ይህንንም አውናንን ቀሰፈው ይላል ማለት ነው እና እንግዲህ ዛሬ የምንማርበት ትምህርት ንዑስ ርዕሱ ግብረ አውናን የተባለው ይሄ ነው። ግብረ አውናን ማለት የአውናን ግብር፣ ተግባር፣ ስራ ማለት ነው። ወይም ደግሞ ኃጢአተ አውናን ልንለው እንችላለን ማለት ነው። አውናን የሰራው ኃጢአት፣ አውናን የሰው ስም ነው እና የይሁዳ ልጅ ነው። ስለዚህ ግብረ አውናን እንግዲህ ምንድን ነው ያልን እንደሆነ ከታሪኩ በመነሳት ፈቃድን መፈጸም፣ ነገር ግን ዘርን በቦታው አለማስቀመጥ ነው። የወንድ ዘር ቦታው በወንድ በሰውነቱ ከሆነ በራሱ ባህሪ፣ ከሱ ከወጣ ደግሞ ማህፀነ አንስት ነው እና ስለዚህ ያ መሆን ሲገባው እሱ ፈቃዱን ፈጽሞ ነገር ግን ዘሩን ከማፀን በአፋ ያፈስ ስለነበረ እንዲህ ያለ ድርጊት ሰዎች ፈቃዳቸውን ፈጽመው በሩካቤ ደስታን ሽተው ደስታቸውን ፈጽመው ከዚያ በኋላ ግን ዘርን ከማህፀን ውጭ ሲያደርጉት ግብረ አውናን ፈጽመዋል ይባላል ማለት ነው እና ኃጢአተ
አውናን ይባላል እና ይሄ በጣም ጥንታዊ ነው። ሰዎች የሩካቤን ደስታ እየፈለጉ ነገር ግን ህጋዊ መንገድን፣ ባህሪያዊ መንገድን፣ ተፈጥሯዊ መንገድን አለመከተል ማለት ነው እና በጣም ጥንታዊ ነው። ከጥንት ጀምሮ ያለ ነው። መጽሐፍ ቅዱስ በልዩ ልዩ መንገድ ይህንን ታሪክ ያነሳሳዋል። በሮሜ ምዕራፍ 1 ቁጥር 26 ላይ ሴቶችም ወንዶችም ለባህሪያቸው የሚገባውን ትተው ይላል። ተፈጥሯዊ የሆነ መንገድ መከተልን ትተው ይላል እና ይሄ ቃል ብዙ አይነት የሩካቤ ድርጊቶችን ነው የሚያሳየው። ወንድ ከወንድ ቢሆን ተፈጥሯዊ አይደለም። ሴት ከሴት ቢሆን ተፈጥሯዊ አይደለም። ዘርን ከማፀን በአፋ ማፍሰስ ቢሆን ተፈጥሯዊ አይሆንም። ሰውና እንስሳ ቢሆን ተፈጥሯዊ አይሆንም። እንደገና ደግሞ ሌላም ለምሳሌ እንደው በስቁረት በመንደቅ በማናቸውም ሁኔታ ማለት ነው እና ውስጥ ሩካቤ ፈጽማለሁ ብሎ ሰው ቢሄድ ተፈጥሯዊ አይደለምና አይነቱ ግብረ አውናን ነው። ግብረ አውናን ብለን እንሰይመው እንጂ በሐሳብ አውናን ያደረገው አንደኛ ከሚስቱ ጋር ነው፣ አግብቷታል። ልጅ ቢወልድ ለወንድሙ መታሰቢያ ይሆናል እንጂ ወርሶ አግብቷታል፣ ከሚስቱ ጋር ነው እና ህጋዊ ነው ማለት ነው። ሩካቤ መፈጸሙ ህጋዊ ነው እና ግብረ አውናን ግን ዛሬ ሲጠቀስ ከዚያ ሰፋ ባለ ትርጉም ሐሳቡ ብቻ ተወስዶ ማለት ነው ተወስዶ ዘርን ከማፀን በአፍአ በማፍሰስ ሚስትም ላትሆን ትችላለች፣ ላትኖርም ትችላለች። እንደገና ሰው ብቻውን ሊሆን ይችላል። ዝም ብሎ በምናብ ሐሳብ ከስቶ ፈጥሮ ሊሆን ይችላል ለመደሰት ጥረት የሚያደርገው፣ ወይም ደግሞ በቴክስት ወይም ደግሞ በስዕል በሙቪ በመሳሰሉ ነገሮች ተደግፎ ሊሆን ይችላል። ይህንን ደስታ ለማግኘት ጥረት የሚያደርገው እና ይሁን እንጂ አንድ ነገር ያመሳስላቸዋል። ዘር ከማህፀን በአፍአ እየፈሰሰ ነው። ለዛ ነው ግብረ አውናን። ወይም ደግሞ በሴትም ቢሆን ድርጊቱ ተፈጥሯዊ ባልሆነ መንገድ ደስታ እየተፈለገ ነው፣ የሩካቤ ደስታ እየተፈለገ ነው። ይሄ ድርጊቶቹን በሙሉ ያመሳስላቸዋል ማለት ነው። ለዛ ነው ግብረ አውናን የሚባለው እንጂ ሁሉም የአውናንን ግብር ይመስላል ማለት አይደለም ማለት ነው። አንዳንዱ ከአውናን የከፋ ነው እና አውናን ከማፀን በአፋ ዘር ማፍሰሱና ለወንድሙ ዘር እንዳይቆምለት የክፋት የምቀኝነት ስራ መስራቱ ነው ኃጢአቱ። ዛሬ ደግሞ ይህን ጨምሮ ሌሎች ተደራራቢ የስህተትና የጥፋት ሐሳቦችን በልቡና ይዞ ሰው ድርጊቱን ሊፈጽመው ይችላል። ከዚህ የተነሳ ግብረ አውናን በጣም ከባድ ኃጢአት ነው። ሲያስቀስፍ ስለሆነ ያየነው እና አመዳደቡም አጠራሩም በዛ መልኩ እንደሆነ እንድንገነዘብ ያስፈልጋል እና ይህ በጣም እጅግ ጥንታዊ ኃጢአት ነው ማለት በሕገ ልቡና ዘመን የነበረ ኃጢአት ሆኖ እናገኘዋለን። መጽሐፈ ኑዛዜ ላይ ይህን የመሰለውን ተግባር ገልጾ ኃጢአት አድርጎ እንዴት እንደሚጠቅሰው ላንብብላችሁ። እንዲሁ በከንቱ ዘሬን ኃጢአት ሰርቼ ባፈሰስው በምራቄ በለምቋጣ በእሬት በመሬት በእጄ አሽቼ ባፈሰስው ማረኝ ይቅር በለኝ ብሎ ንስሐ መግባት ይገባል ይላል። በቃ ተገለጸ ማለት ነው። እንግዲህ በመጽሐፍቶች ይሄ ድርጊት ጥፋት ነው ኃጢአት ነው ብሎ ሲያስቀምጠው እንመለከታለን ማለት ነው። ብእሲ ይላል ደግሞ በግዕዝ እና ብእሲ ዘይፌኑ እስኪቶ ውስተ መንደቅ። እስኪት አባለ ዘር ነው፣ ሩካቤ መፈጸሚያ ህዋስ ነው። ብእሲ ዘይፌኑ እስኪቶ ውስተ መንደቅ አው ውስተ ስቁረት
ውስተ እዴሁ ወይወፅእ እምኔሁ ፍትወት ሰው አባላ ዘሩን በሆነ ስቁረት በሆነ ቀዳዳ ለማሳለፍ ጥረት አድርጎ ይሄ ማለት ከእጽዋት ከፍራፍሬ ጋራ ከእንስሳት ጋራ መሬት ቆፍሮ ከማወሰብ ጋራ እረኞች የሚያደርጉት ነው እና ሲያጡ እሊናቸው የሆነ ነገር ይፈጥራል ለመደሰት እንዲህ ባደርግ እደሰታለሁ ብለው ማለት ነው እና ስለዚህ ይሄንን ፈጽሞ ለመደሰት ቢሞክር ዘሩን ቢያፈስ ይህ ኃጢአት ነው ይላል እና ይሄ እንዳይሆን ራስን መጠበቅ ያስፈልጋል ሕዋሳትን መጠበቅ ያስፈልጋል ዘያዕቅብ እስኪቶ ያዕቅብ ሕይወቶ አባለ ዘሩን የሚጠብቅ ሕይወቱን ይጠብቃል ይላል የፈላስፋ ንግግር ነው ስለዚህ ራስን መጠበቅና እንዲህ ካለው ኃጢአት መታቀብ ያስፈልጋል ምንድነው ይሄንን ተግባር እንዲያከናውኑ ወጣቶችን የሚገፋፋቸው ነገር ድርጊቱን የሚያባብሰው ምንድነው ኃጢአትነቱ እንዴት ነው የሚሉ ነጥቦችን አንስቶ ትንሽ ትምህርት ማግኘት ያስፈልጋል ይሄ በጣም በርካታ ወጣቶች የተያዙበት ኃጢአት ነው እና በግል ሕይወት በማህበራዊ ሕይወት በመንፈሳዊ ሕይወት ብዙ ጉዳቶችን እያስከተለ ያለ ኃጢአት ነው እንደዋዛ መታየት የሌለበት ስለሆነ በደንብ ትምህርት ማግኘት በእውነቱ ያስፈልጋል ስለዚህ የተወሰኑ ነጥቦችን ለማንሳት በመጀመሪያ ድርጊቱ ጥርጥር በሌለበት ሁኔታ በእውነቱ ኃጢአት ነው አንዳንድ ሰዎች አሉ ምንም ተፈጥሯዊ ነው እና ኃጢአትነት የለበትም ታዲያ ሰው ምን ያድርግ ምን ይሁን የሚል ድርቅ ያለ ሙግት የሚያቀርቡ ሰዎች አሉ ማለት ነው ኃጢአት አይደለም ለማለት እንደውም ገፍተው ሄደው አውናን መቀሰፉን ስትተርኩላቸው አውናን እኮ የተቀሰፈው በምቀኝነቱ ነው የሚል ትርጉም ይሰጡታል እውነት ነው ምቀኝነት አንዱ ተግባሩ ነው የአውናን ለወንድሙ ዘር ማቆም ስላልፈለገ ይሁን እንጂ መጽሐፍ ቅዱሱ ደግሞ በደንብ ታሪኩን ሲያስቀር በዚህ ተግባሩ በዚህ ክፉ ስራው ይላል ቀሰፈው ይላል ምቀኝነቱ ሐሳብ ነው ስራው ግን ያደረገው ተግባሩ ምንድነው ያልን እንደሆነ ፈቃዱን ፈጸመ ዘሩን በአፋ አፈሰሰ ይሄ ነው ተግባሩ ስለዚህ ክፉ ስራው ቀሰፈው ማለት እንደው ስራውን ነው የሚያሳየው ከምቀኝነቱ ይልቅ ግን የስራው ምክንያት ምቀኝነት መሆን ይታወቃል ስለዚህ ይሄ ክፉ ድርጊት ነው ክፉ ስራ ነው ቅጣት ከእግዚአብሔር ዘንድ የሚያመጣ ነው ኃጢአት ነው በዓለም ላይ ይሄንን ተግባር በተመለከተ ብናጠና ሪሰርች ብናደርግ በአብዛኛው የምናየው ነገር በጣም ጤናኛ ተግባር ነው ጉዳት የለውም እንደው ራሳችን በባህል ወይም ደግሞ በሃይማኖት አይምሯችን ታስሮ የጥፋተኝነት ስሜት ካልተሰማን ካልተጨነቅን በቀር ምንም ጉዳት የሌለው ነገር ነው የሚሉ መልእክቶችን እናያለን ማለት ነው ሚዛን ያልጠበቁ በርካታ መልእክቶች ሲተላለፉ እናያለን ጉዳት አለው የሚለውን የሚያስተላልፉት በአብዛኛው የሃይማኖት ትምህርት አስተማሪዎች ናቸው እና ጉዳት የለውም ኃጢአትም አይደለም ማለት ይህ ተግባር ከሰው ልጆች እንዳይርቅ የበለጠ ጫና የሚያሳድር ነው እና ከዚህ ተግባር ለመላቀቅ የመጀመሪያው ደረጃ ኃጢአትነቱን ማመን ነው ኃጢአት ነው ብሎ መቀበል ያስፈልጋል ኃጢአት ነው ማለት ብቻ አይደለም ኃጢአትነቱንም እንደ ቀላል ኃጢአት አድርጎ ማየት አሁን ኃጢአት ነው ቢልም ሰው ከዚህ ግን ይሻላል ይላል እና ለምሳሌ ከማመንዘር አይሻልም ከመሄድ ከቤት ወጥቶ ከትዳር ወጥቶ ይላል ወይም ደግሞ ያላገቡ ከሆነ ድንግልናን ከማጣት ይሄን ከመሰለው አይሻልም
ይላሉ ማለት ነው። እና ምን ማለት ነው? እንዲህ ባለ ውድድርና ንጽጽር ውስጥ በመግባት ለኃጢአት ዋጋ እና ሚዛን በመስጠት በራሳችን ሚዛን ይሄ ኃጢአት ከዚህኛው ያንሳል የሚል አመለካከት በጣም ጎጂ አመለካከት ነው። በመጽሐፍም ተነቅፏል። ለምሳሌ ከሕግ አንዲቱን ይሄኛው ያንሳል የሚል እኮ በመንግስተ ሰማያት ታናሽ ይባላል የተባልኮ ከዚህ እና እግዚአብሔር የከለከለውን ነገር ይሄ ቀላል ስለሆነ ትንሽ ስለሆነ ችግር ስለሌለው ብሎ ማቃለል ለኃጢአት የበለጠ ተጋላጭ የሚያደርግ እንደሆነ ማሰብ ያስፈልጋል። ስለዚህ ኃጢአት ነው፣ ኃጢአትነቱን መረዳት ማመን ያስፈልጋል። ሁለተኛስ ኃጢአትነቱንም ደግሞ አለማሳነስ ያስፈልጋል። አንዳንዶች ደግሞ ይምታታባቸዋል። እንደው ምንድነው የሚምታታባቸው? ለምሳሌ ንጽህናቸውን ድንግልናቸውን መጠበቅ ይፈልጋሉ ያላገቡ፣ ግን ደግሞ በዚህ ተግባር አሉ። ሁለቱ አብሮ እንዴት ይሄዳል? እና ድንግልናም ንጽህና ስለመጠበቅ ነው ሕግነቱ። ይሄም ንጽህናን ማሳደፍ ነው። በዚህ በኩል ይሄን ጠብቆ ይሄ ለታይታ ለይምሰል መኖር ካልሆነ በስተቀር ማለት ነው። እንደውም ከንጽህና ጋር ያልሆነ ድንግልና ምኑን ድንግልና ሆነ? ደግሞ ሌላ በጣም ብዙ ጥያቄ ያስነሳል። እንዲህ ያለ ተግባር እና ልምምድ ለጊዜው ሰዎች ወጣቶች ደስታቸው ብቻ ሊታያቸው ይችላል። ለራሳቸው የሚመችና የሚመስል ምክንያት እያቀረቡ በድርጊቱ ጸንተው ሊገፉበት ይችላሉ። በመጨረሻ ነው ከምንም ከሴት ደርሰው የማያውቁ ወጣቶች ግን እኮ እንደዚህ ያለ ህይወት አሳልፌያለሁ፣ ለተክሊል እበቃለሁ፣ ድንግል ልባል እችላለሁ የሚለውን ጥያቄ መጨረሻ ላይ ነው ወደ አእምሯቸው የሚመጣው። እና እንዲህ ያለ ፈተና ውስጥ እንዲህ ያለ ችግር ውስጥ ከመግባት በፊት ራስን በደንብ መፈተሽ እና መጠበቅ ያስፈልጋል። እና ይህንን አስቦ ንጽህናን ጠብቆ መኖር ያስፈልጋል። ግብረ አውናን ኃጢአት ነው። ኃጢአትነቱን የሚያሳየው አንደኛ ከቅድስና ጋር አብሮ አይሄድም። በህሊና ማደፍ ነው፣ መርከስ ነው። ሁለተኛ ራስን መግዛት በመጠኑ ቢሆን ያለመቻል ምልክት ነው። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ላይ ስለ መንፈስ ፍሬ ሲናገር የመንፈስ ቅዱስ ማደሪያ ብንሆን የምናፈራው ምን እንደሆነ ሲዘረዝር ራስን መግዛት ይላል። ስለዚህ ራስን መግዛት የመንፈስ ቅዱስ ማደሪያ ከመሆን የሚገኝ ጸጋ ነው እና ራስን አለመግዛት እሳ ብሎ መጠየቅ ያስፈልጋል። እና ራስን መግዛት ያስፈልጋል። ቅድስናን መጠበቅ ያስፈልጋል። ሌላው ሩካቤ መፈጸም ደስታ መሆኑ ጥርጥር የሌለበት ጉዳይ ነው። እንደ እውነቱ ለመናገር ደስታ ነው፣ ደስታን ይሰጣል። መጽሐፍ ቅዱስም ይህንን ይናገራል። እና በሩካቤ ስለሚገኝ ደስታ በጠቢቡ ሰሎሞን በመጽሐፈ መክብብ ላይ ምዕራፍ 9 ቁጥር 9 ላይ ከምትወዳት ሚስት ጋር ደስ ይበልህ ይላል። ደስታው ብዙ ወገን ነው፣ በብዙ ዘርፍ ነው። ከሚስት ጋር ግን ከሚስት ጋር ደግሞ በምንጣፍ አንድ በመሆን በመገናኘት በሩካቤ ደግሞ የሚገኝ ደስታ አለ። ስለዚህ ደስታ ይሰጣል። እንደገና ደግሞ ቅዱስ ጳውሎስ በአዲስ ኪዳን ይህንኑ የመክብብ ቃል ይጋራል ማለት ነው። የጠቢቡ ሰሎሞንን ንግግር ይጋራና በአንደኛ ቆሮንቶስ ምዕራፍ 7 ላይ ያላገባ እግዚአብሔርን እንዴት ደስ እንደሚያሰኘው ያስባል ይልና ያገባ ደግሞ ሚስቱን እንዴት ደስ እንደሚያሰኛት ያስባል ይላል። ተመልከቱ። እና ሚስቱን እንዴት ደስ እንደሚያሰኛት ያስባል በነገር ሁሉ። እና
ታዲያ ለምን አመጣው ሊባል ይችላል። ግብረ አውናን ኃጢአት ነው። ለምንድነው ኃጢአት የሆነው? በሩካቤ የሚገኘውን ደስታ እግዚአብሔር ለባለ ትዳሮች የሰጠው ነው። የጋራ ደስታ አድርጎ የሰጠው ነው። ከኃላፊነት ጋራ የሰጠው ነው። ይህንን ደስታ ጋብቻ ሳይፈጽሙ ከሚስት ጋር ከባል ጋራ በጋራ ሳይሆኑና ደስታውን ስናገኝ መክፈል ያለብንን ወይም መውሰድ ያለብንን ኃላፊነት ሳንወስድ ነጥሎ በሩካቤ ብቻ የሚገኘውን ደስታ መውሰድ ዝርፊያ ነው። ይሄ ሌብነት ነው ማለት ነው በአቋራጭ። ይሄ ደስታ የጋራ ደስታ ነው። ለባልና ለሚስት በጋራ የሚሰጡ ነገሮች አሉ፣ ለብቻ በተናጠል የማይሰጡ ማለት ነው። ለምሳሌ አንዱ ሩካቤ ለባልና ሚስት በጋራ ሊደሰቱት የሚገባ ደስታ ነው። በዮሐንስ ወንጌል ምዕራፍ 4 ላይ ስለ ሕይወቷ ተጽፏል። አንድ ነጥብ አያይዞ ለመውሰድ ብቻ ነው እንጂ ታሪኩ ግንኙነት ያለው አይደለም። መጀመሪያ ማሳሰብ የምፈልገው እሱን ነው። አንዲት ሳምራዊትን ሴት ስለ ሕይወት ውሃ አስተማራት ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዚያ በኋላ ያንን የሕይወት ውሃ ስጠኝ እባክህ እንዳልጠማ ውሃ ለመቅዳት ወደዚህ ቦታ እንዳልመጣ አለችው። ከዚያ እርሱ ምን አላት? ባልሽን ጠርተሽ ነው ያላት። ባል የለኝም አለች። ተመልከቱ፣ ለባልና ለሚስት በጋራ የሚሰጥ ጸጋ መኖሩን ነው የሚያሳየን። ለዚህ ነው ይህን ቃል ያመጣሁት፣ ሌላ ዓላማ የለውም። ለባልና ለሚስት በጋራ የሚሰጥ ስለዚህ እንደሆነ መንገዱ ረቂቅ ነው፣ ሰው አያስተውለውም። እግዚአብሔር ሰውን የሚገስጽበት መንገድ በጣም ረቂቅ ነው። አይ ይሄ እኮ አለ። ለምሳሌ በጋራ ገንዘብ ሰጥቷቸው ባልና ሚስት ትዳራቸውን ቢያፈርሱ ገንዘቡን ወስዶ ድሃ ያረጋቸዋል ማለት አይደለም። ገንዘቡ እያለ ከድሃ እኩል ያረጋቸዋል እና ወይም ደግሞ በገንዘብ የሚገኘውን ነገር አገኙ ማለት ነው። በሆነ ጥበብ ብቻ እግዚአብሔር የሰጠውን ይሰበስባል፣ ይቀጣል፣ ይገስጻል፣ ያስተምራል። ይህን ማወቅ ያስፈልጋል። ለባልና ለሚስት የጋራ ደስታ አለ። ይሄ የእግረ መንገድ ትምህርት ነው፣ እንደ ቲፕ ሊታይ ይችላል። እና አሁን ወደ ነጥባችን ስንመጣ ሩካቤ የባልና የሚስት የጋራ ገንዘብ ነው፣ ከኃላፊነት ጋራ የሚደረግ ነው። ያላገባ ሰው ድርሻ አይደለም እና የሰው መመኘት፣ ዝርፊያ፣ ቅሚያ፣ ብድር ሆኖ ነው የሚታሰበው ማለት ነው። ትክክለኛ ተግባር አይደለም። እና ስለዚህ ይህን ደስታ ሕጉን ስርዓቱን ፈጽሞ ኃላፊነት ወስደው ሊያከናውኑት የሚገባ መሆኑን መገንዘብ ያስፈልጋል የሚለውን እንድናይ ነው። እንግዲህ ማጠቃለያችን ምንድነው? አንደኛ ግብረ አውናን ምን ይመስላል የሚለውን አይተናል። ሁለተኛ ግብረ አውናን ኃጢአት ነው፣ ኃጢአትነቱም ትንሽ አይደለም እና በዛ ላይ ለጋራ ደስታ የተሰጠ ስለሆነ ለብቻ ለማግኘት እና ኃላፊነት ሳይወስዱ ከሕግ ውጭ ለማግኘት ደስታውን ጥረት ማድረግ ትክክል አይደለም። በዚህ ምክንያት ኃጢአት ይሆናል የሚል ሀተታን የሰጠ ነው። ቆየን። የሰማነውን በልቦናችን ጽላት ይጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።